ውድ የኤማ ፕላስ ቤተሰቦች ባለፈው ክፍል ዳንኤል ያፈቀራት መቅደስ በዛ ጨለማ ጎጆ ውስጥ ከጠንቋዩ ጋር ሆና ጋሼ ስትልና ማርገዟን ለጠንቋዩ ስትነግረው ሰምቶ ዳንኤል በጣም ተናዶ በቁጣ መቅደስ ብሎ ሲጠራትና መቅደስና ጠንቋዩ የዳንኤልን ድምጽ ሰምተው በድንጋጤ ሲዞሩ ነበር ያቆም ነው። ዛሬ በክፍል 2 ትረካችን ደግሞ የዚህን ጉዞ ፍጻሜ እናያለን። ዳንኤል ከዛፉ ጀርባ በድንገት ወጣ። ፊቱ በንዴት ቀልቷል። መቅደስና ጠንቋዩ በድንጋጤ ዳንኤልን እያዩት ነው። ዳንኤል እጁ እየተንቀጠቀጠ እንዴት አደርጊኛለሽ? ቆይ ይሄ ነው ጋሽ ያልሽው? ይሄን ጠንቋይ ነው ዘመዴ ነው ያልሽው? ከዚህ ጠንቋይ ጋር እየተኛሽ ምንም ሳይመስልሽ ከኔ ጋርም ትተኛለሽ? ቆይ ግን ምን አይነት ክፉ ሴት ነሽ? ዳንኤል ወደ መቅደስ ሲጠጋና በንዴት ሊመታት እጁን ሲያነሳ በድንገት ከጎጆ ጀርባ 2 ግዙፍ ጥቁር የለበሱ ሰዎች ወጡ። ዳንኤልን በኃይል አንቀው ያዙት። አንዱም ጠባቂ በቦክስ ዳንኤልን ሆዱን ሲመታው ዳንኤል ተዝለፍልፎ መሬት ላይ ወደቀ። መቅደስ ይህን ጊዜ ዳንኤልን ፈገግ ብላ ያየችውና ቁልቁል ወደ ታች እየተመለከተች ዳኒ በአንተ ቤት ተደብቀ ተከትለኝ ሞተሃል። ጠንቋዩና መቅደስ ተያይተው ሳቁ። ስማ ከመጀመሪያም ጀምሮ እንድትከተለኝ ስለፈለኩኝ ነው ነገሮችን ስሸፋፈንብህና ሚስጥር ሳደርግብህ ነበረው። ዛሬ ማንም ሳያይህ እዚህ ድረስ የመጣ መሰለ እንጂ እኔ ገና ከሰፈር ነበር እየተከተልከኝ እንደሆነ ያወቅኩት። ዳንኤል ይህን ሲሰማ በድንጋጤ ደርቆ ቀረ። የሚለው ነገር ጠፋበት። ምን እየተፈጠረ እንዳለ እንኳን ለመረዳት ከበደው። ጠንቋዩም ከክፍሉ ውስጥ አንድ በጣም ስል የሆነ ቢላዋ ይዞ መጣና ለመቅደስ አቀበላት። መቅደስ ስለቱን ይዛ ፈገግ እያለች ወደ ዳንኤል ተጠጋች። ዳኒ አንተን የቀረብኩ አፍቅሬ ሳይሆን ለምወደው አምላኬ መስዋዕት ላደርግ ስለፈለኩ ነው። አንተን ለአምላኬ የምሰዋ በጌ ነህ፣ በጌ ብላ ቢላዋውን በኃይል የዳንኤል ሆድ ላይ ሰካችው። ዳንኤል ስለቱ በሆድ ውስጥ ሲገባ በኃይል ጮኸ። መቅደስ ቢላዋውን ከሆዱ ላይ ነቀለችውና ዳንኤልን የፌዝ ሳቅ እየሳቀችና አይኑን ትኩር ብላ እያየችው ደግማ ስለቱን በልቡ ላይ ሰካችው። ዳንኤል አይ ብሎ እየጮኸ ከእንቅልፉ ነቃ። አልጋው ላይ ነው። በላብ ተጠምቋል። ቅዠት ነበር እንዴ? በህልሜ ነበር እንዴ? ብሎ ሊረጋጋ ሲል ድንገት መቅደስን በህልሙ ለብሳ የነበረውን ልብስ ለብሳና በጣም ዘንጣ ከቁም ሳጥኑ ፊት ቆማ መልኳን በመስታወት እያየች አያት። ዳንኤል ግንባሩ ላይ ያለውን ላብ እየጠረገ መቅዲ በዚህ ጠዋት ወዴት ልትሄጂ ነው ብሎ መቅደስን ጠየቃት። መቅደስ ያንን በህልሙ ደጋግማ ስታሳየው የነበረውንና ቢላዋውን ስትወጋ ያሳየችውን ፈገግታ እያሳየችው ጋሼ ጋር ሊሄድ ነው አለችው። ዳንኤልም ጋሼ የሚለውን ስም ሲሰማ በድንጋጤ ደርቆ ቀረ።
ውድ የኤማ ፕላስ ቤተሰቦች ታሪካችን አበቃ። በክፍል 1 እና 2 አድርጌ ያቀረብኩላችሁን ታሪክ እንደወደዳችሁት እርግጠኛ ነኝ። በቀጣይ የምለቃቸውን ሌሎች አዝናኝና ቁም ነገር አዘል የሆኑ መሳጭ ታሪኮች እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ታሪኩም ለብዙዎች ይደርስ ዘንድ ሼር ያድርጉ፣ ላይክም ያድርጉ። በቀጣይ በሌላ ታሪክ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።